ልንገራችሁማ አሁን ልንተኛ ስንል እህቴ ነገር ጫወተችኝና ልንገራችሁ የህልም ፍቺ የሚችል ሰው አለ? እስኪ ህልም ፍቱልኝ ያለችኝ ምን መሰላችሁ? መጀመሪያ ሴራሚክ ያለበት ቤት ነው። መሬቱ ሴራሚክ ሆኖ የተሰነጣጠቀ ቤት በጂፕሰም አስተካከልኩኝ አለች። በዚህ ኢንጂነር ናት። ከዛ በጂፕሰም መሬት በጂፕሰም አይስተካከልም፣ ግን ኤኒዌይ ችግር የለውም። ከዛ በጂፕሰም አስተካከልኩኝና ከዛ ስወጣ መሬቱን ቀለም ቀባችሁ። ከዛ ስወጣ ፈረስ ነበረ፣ ፈረሱ ላይ ወጣው አለች። ከዛ ያባረረኝ ነበረ። ምን ያባረረኝ ነበረ አላውቅም አለች። እኔ ኮንትራክተሯን የሰረችለት የቤቱ ባለቤት ይመስለኛል ያባረራት። ግን ኤኒዌይ ፈረሱ ላይ ወጣ እየሄደች ፈረሱ ድንገት ወደ ድራገን ተቀየረ እና ስንበር አለች። ቆይ አንዴ አጣርቼ መጥቼ ነው። አዎ እና ፈረሱ ድንገት ወደ ድራገን ተቀየረና ከዛ እየበረርን ስንሄድ አለች ጣራዎቹ እንዳለ የቻይና ጣራዎች ሆነ። ይሄ ሹል የሸክላ ጣራ የምታውቁት ከሆነ ሆናለች። ከዛ ከድራገኑ ላይ ዘልዬ ትከረባበትና መሬቱ ጣራቸው ላይ ሳርፍ አለች ኒንጃ ሆንኩኝ አለች። ተሸፋፍኜ ኒንጃ ሆንኩኝ አለች። ከዛ ተገለባብጬ ወደ መሬት ስወርድ እጄ ላይ አበባ ነበረና ለካዝኔ ሰጠዋት አለች። ከዛ ካዝኔ ደግሞ ኬክ ሰጠችኝ አለች። የምርቃቷ ቀን ነበር፣ ኬክ ሰጠችኝ አለች። እና እስኪ ባካቸው የዚህ ህልም ፍቺ ከኬክ ሪሌትድ ነገር እንደሆነ ገብቶኛል፣ ግን ህልም መፍታት አልችልም። እስኪ የዚህን ፍቺ የሚያውቅ ባካቸው አሳውቀኝ። እሺ ቴንኪው።